ሩታችን ሩታዬ እኔም ከመግባዬ ላይ ማለት ነው ባይ ባይ ልበልሽ። እኔም የራሴን ህይወት እኖራለሁ በአንቺ ቦታ ማለት ነው። በአንቺ ቦታ እኔም የራሴን ህይወት እኖራለሁ። አብርሽም የራስህን ህይወት ኑር፣ አብርሽም የራሴን ህይወት እኖራለሁ ብሎኛል። እኔም እሺ ብያለሁ በአንቺ ቦታ ማለት ነው። እሺ አብርሽ በተስማማበት እስማማለሁ። ምክንያቱም ብዙ ጊዜ በጥፌ እንደመታሁት ብዙ ጊዜ ክርበቢሱን እንዳወረድሁት ብዙ ጊዜ እንዳዋረድሁት እንዳንቋሸሽሁት በአንቺ ቦታ ሆኜ ማለት ነው። በአንቺ ቦታ ሆኜ አየሻ፣ ይሄ ነው ላንቺ የሚገባሽ። አሁን ያዙኝ ልቀቁኝ፣ በየቦታው ቪዲዮ ታሰራልሽ፣ በየቦታው እንደዚህ ሆነ እንደዚህ ተፈጠረ። እነዚያ ዩቱበሮች የሚሰሩት እኮ አንቺ የምታወሪውን እነሱ ሲደውልልሽ ስልክ ታነሻለሽ። ዩቱበሮች ምንድን ነው የሚያደርጉት? አይ ዛሬ እንደዚህ ነው፣ ዛሬ ሀሳቤን ቀይሬያለሁኝ፣ ነገ ደግሞ በሌላ በኩል ደግሞ እመጣለሁ፣ ዛሬ እንደዚህ ዛሬ ለአንዱ ታወሪያለሽ፣ ቆይተሽ ደግሞ ለአንዱ ደግሞ ሌላ ታወሪያለሽ፣ ከዛ ደግሞ ይቀጥላል። ስንት ሰው ነው የምታወሪው? ዩቱበሮች ይሰራሉ። ገባሽ አይደለም? ምክንያቱም አንቺ ለልጆቹ ስትነግራቸው ልጆቹ ደግሞ በቪዲዮ ደግሞ እየሰሩበት ነው ያሉ በግራና በቀኝ። ስለዚህ አልፈልግም፣ አንቺም የራስሽን ህይወት ኑርኝ፣ እኔም የራሴን ህይወት እኖራለሁ ብሏል። በቃ አለቀ ደቀቀ፣ በቃሽ። ስለዚህ ልጁን ተፋችው። ደግሞ እኮ ያስታውቅብሻል እኮ ትናንት ዝም ብዬ ነው ቪዲዮ እስኪያልቅ ድረስ ያየሁት ማለት ነው። ምክንያቱም እንዴት አድርጎ ባይንሽ ቅርር እያለ ውሃ ቅርር እያለ ምን እያለ እንዴት እንደምትወጁ ያሳያል። እዚያ ጋር አይንሽ ጋር ይነበባል። ግን ማለት ነው ክብር የለሽም አንቺ ለወንድ ልጅ ክብር ብትሰጪ ብትይዥው ልጁ እዚህ ደረጃ አይደርስም ነበረ። እቃ ሰጠሽው፣ ቆይተሽ ደግሞ እኮ ና እንጀራ ጋግር፣ ና ቡና አፍላ፣ ና ቤት ጥረግ፣ ና ቤቱ ወልውል ማለትሽ አይቀርም ወደፊት ማለት ነው። ግን እሱ አየሽ፣ ታገሰሽ፣ በጥፊ እስከሚመታ ድረስ እንደዛ አድርገሽ እስከምታንቋሽሽው ድረስ አሁን አንቺ ሰው ነሽ፣ ሰው አይደለሽም። ስለዚህ የሚወዳት የሚያፍቅራት የሳቁ ምንጭ አግኝቷል። ማናት? ሄርሜላ። እስኪ ሄርሜላን በየቦታው እየያዘ ይሄዳል። መዝናኛ ቦታ፣ ደስ ባለው ቦታ ይዟት ይሄዳል። ያላደረጋት ነገር የለም። በአይንሽ በብረቱ እያየሽ ነው። ስለ ቀናሽም ደግሞ እዛ ድረስም ደግሞ ሄድሽ እነሱ ጋር ማለት ነው። እዛ ድረስ ሄድሽ። እሱኑ ደግሞ በምልክት እዚህ ቦታ ነኝ እየተባልሽ ነው እንጂ ቀጥለሽ አንቺ አይደለሽም የሚሄድሽው። ባለፈው የት ነበረ? ሊዝናኑ በሄዱበት ቦታ ማለት ነው እየተመራሽ ነው የሄድሽው። ስለዚህ ልደት ቢሆን ምን ቢሆን ሄርሜላን እያንጠለጠለ እየሄደ ነው። በቃ እሷም ራሱ ያላት ፈገግታ እንዴት እንደምትወደው እንዴት እንደምታፈቅረው እንዴት ወንድ ልጅ እንዴት እንደሚያዝ ትችልበታለች ሄርሜላ ማለት ነው። በጣም ጎበዝ ናት፣ አድንቃታለሁኝ። ከቁመቷ ከዛልዋ ከምኗ ከዳሊዋ እንደው ከምኑ ሁሉን ነገር አሟልቶ የሰጣት ልጅ ናት። ገባሽ አይደለ? ሄርሜላ ማለት ንጉስ ነች። ንጉስ ገባሽ? በቃ ሴት ማለት እሷ ነች። አንቺ በጥፊ በምን እያልሽ እኮ ነው እያሳጠብሽ ምን እያልሽ እንደዛ ስታድርጉት የነበረ። ገባሽ አይደለ? እሱ ግን የሰው ፍቅር ነው። የሰው ፍቅር ያለው ነው። ሰው ሁሉ በሙሉ ይወደዋል። ገባሽ? ይወደዋል። የኛ ጀግና፣ የኛ ኩሩ፣ ሁለታችሁም የኛ ኩሩ ናችሁ። ዊ